ወዕለም ወቅ አነ ልሐቀ ሐቅ እኮ ሐቅ የሚለው ኢስላም ለማለት ነው። ወይም ትክክለኛው መንገድ ላ ዩዕረፉ ቢርጃል በሰዎች አይደለም የሚታወቀው። ሰዎች ብለን ስንል ወይ በሰዎች ብዛት ወይ ደግሞ ባላቸው ተሰሚነት፣ ዝና፣ ስልጣን መሰል ነገር ማለት ነው። ዝና ያላቸው ትልልቅ የሚባሉ አይነት ሰዎች በሰዎች እይታ እነሱ ስላሉበት እነሱ ስለደገፉት አይደለም ሐቅም የሆነው አንድ ነገር። እነሱ ስለተውት ያ ነገር ሐቅ አይደለም ማለት አይደለም። በል ይልቁኑ ዩዕረፉ ሪጃሉ ሰዎቹ ራሳቸው ተለይተው ይታወቃሉ። ቢልሐቅ ትክክለኛውን ነገር አድርገው ከተገኙ ወደ ኢስላም ከመጡ አዎ እውነትም ትልልቅ ሰዎች ናቸው ይባልላቸዋል እንጂ እነገሌ አሉበት እነገሌ የሉበትም ተብሎ ትክክለኛው ነገር ሐቅ የሚለው ኢስላምን ለማለት ነው። ላኢላሃ ኢለላህን ለማለት ነው። በሰዎች አይደለም የሚለካው። ሰዎች ስለተቀበሉት ስላልተቀበሉት አይደለም ነው። ልክ የመካ ሙሽሪኮች በነቢዩ ዘመን ያላመኑ ሰዎች እንዳሉት ወይም የበፊትም የነቢያት ህዝቦች እንደተናገሩት ለው ካነ ኸይረን መልካም ቢሆን ኖሮ ይሄ ነገር ማሰበቁና ኢለይህ እነዚህ ደካማ የሚባሉ ሰዎች እኛን አይቀድሙንም ነበር፣ ቀድመን እኛ ነበር እዚህ መንገድ ላይ የምንገኘው። ልክ ስላልሆነ ነው እኛ ያልገባንበት እኛ ያልተቀበልነው ብለው ተናግረዋል። እንደዛ አይደለም ነው። ፈላ ተኩን ታዲያ አትሁን አንተ ኢማዕተን የምትከተል አትሁን፣ ተተቢዑ ኩለ ናኢቅ ሚጮህን ኑ ወደ እኔ እያለ የሚጣራን ሁሉ የምትከተል ተጎታች አትሁን። በል ይልቁኑ ለሚወሩ ለሚነገሩ ነገሮች ኢብሐት የምትፈልግሁን አኒ ደሊል ከማስረጃ የምትፈልግሁን ላወሩት ነገር ምን ማስረጃ አለው እያልክ በዚያ የምትፈትሽሁን ማስረጃው ደግሞ ሚነል ኪታብ ይወሱና ከቁርአንና ከሐዲስ የሆነ ይሄ ነገር ቁርአን ላይ አላህ ብሎታል፣ ነቢዩ ሐዲስ ላይ ተናግረውታል፣ በትክክለኛ መንገድ መጥቷል የሚለውም መፈተሽ አለብህ እንጂ ሰዎች ነቢዩ እንዲህ ብለዋል እንዲህ አይነት ነገር አለ ምናምን ብለው ስላሉ አሃ ብለህ የምትቀበላቱ አላ ፈህሚ ሰለፊል ኡማ ቁርአንን ሐዲስን ደግሞ ስትረዳ ወይም ቁርአንን ሐዲስን ማስረጃ ስታደርግ ሰሃቦች በተረዱበት መንገድ መሆን አለበት። ምክንያቱም ቁርአንን ሐዲስን በመሰላቸው ተረድተው የሚያወሩ ሰዎች ስላሉ ማለት ነው። ወሕደሪ ተቅሊደ መከተልን ተጠንቀቅ፣ ከመከተል ራቅ። አልአዕማ እውር የሆኑ ሰዎች ያ ማለት እውቀት የሌላቸው ሰዎች ዝም ብለው በስሜት የሚነዱ የሆኑ ሰዎችን ከመከተል ራቅ። ሊልመውሩሳት ልኻጢአ የተሳሳቱ የሆኑ ነገሮችን ግኝቶችን ይዘው በየቦታው ተነስተው የሚያወሩ የሚናገሩ የሆኑ አላዋቂ ሰዎችን ከመከተል ራቅ፣ ተጠንቀቅ ማለት ነው። እነሱንም እንደዚሁ የሚናገሩትንም ነገር እሺ ብለህ ከመቀበል ያንን ከማድረግ ራቅ። አለቲ ቱቂዑከ እነዛ የሚጥሉህ የሆኑ ወስደው የሚከቱህ ፊ ሽርኪ በአላህ ማጋራት ላይ ወልቢድዓ ፈጠራ የሆኑ ቢድዓ የሆኑ ነገሮች ላይ ወስደው የሚጥሉህን አስተሳሰቦች እምነቶችን መቀበል የለብህም። እንዲህ አይነት ነገሮችን የሚናገሩ የሚያስተምሩ ሰዎችን መከተል የለብህም። ወኢን ካነ ዐለይሃ አልአባ እንዲህ አይነቱ መንገድ ላይ እንዲህ አይነቱ አስተሳሰብ ላይ ወላጆችህ ያሉበት መንገድ ቢሆንም እንኳን ዝም ብለህ አትከተል፣ እዛ ላይ አትኑር። ወልአጅዳድ እንደዚሁ አያቶችህም ያሉበት መንገድ ስለሆነ ብለህ እዛ ላይ አትኑር። ፈትሸህ ያንን መንገድ መርምረህ የምትጓዝ አይነት ሰው ሁን። ምክንያቱም ፈላሁ ሱብሓነሁ ከጉለት ከእንከን የጸዳው ጌታችን አላህ ዘመ ወቅሷልና ተችቷልና አለዚነ ቃሉ እነዛ ያሉ ሰዎችን ምን ያሉ ኢና ወጀድና አባአና ዐላ ኡመቲን ወኢና ዐላ አታሪህም ሙቅተዱን እኛ እኮ ወላጆቻችንን አባት አያቶቻችንን አግኝተናቸዋል በዚህ መንገድ ላይ። ይህን እንግዲህ ያሉት የመካ ሙሽሪኮች ናቸው። ከዚያም በፊት የነበሩ የነቢያት ህዝቦች ብለውታል። እኛ ይሄ የሽርኩ መንገድ ላይ ወላጆቻችንን አግኝተናል፣ እንግዲህ እሱን ነው ይዘን የምንኖረው የምንሞተው አንለቅም ብለዋል። የእነሱን መንገድ የምንከተልን እኛ አዲስ መጤን የሆነን ነገር አንከተልም። መጤ የሆነው የእነሱ አስተሳሰብ ሆኖ ሳለ ማለት ነው። ከጊዜ በኋላ
የነቢያቶችን መንገድ ኢብሊስ ሸርሽሮ በተለያየ አይነት መንገድ በተለያየ አይነት ሰው የመጣ አስተሳሰብ እምነት ነው። ያ ስህተት የሆነውን የአባት አያቶቻቸውን መንገድ አንለቅም ባዮች ነበሩና እንደነሱ እንዳትሆን አንተም ዛሬ ወላጆችህ ምናልባት የተሳሳተ መንገድ ላይ ከሆነ ያሉት እነሱን ተከትዬ እኖራለሁ አይባልም። ሐቅን ነው አንድ ሰው መምረጥ ያለበት። ለተጂዱ ቀውመን ዩእሚኑነ ቢላሂ ወልየውሚል አኺር ዩዋዱነ መን ሓደ አላህ ወረሱለህ ወለው ካኑ አባአሁም አው አብናአሁም አው ኢኽዋነሁም አው ዓሺረተሁም። ስለዚህ እንዲህ አይነት ነገር ላይ ቤተሰብ ማንም ይሁን ይተዋል። ቅድሚያ ይነገራል፣ ያስተካክሉ ይባላል። በእውቀት በአደብ ይነገራል። ካልተቀበሉ ግን የሚደረገው ተደርጎ ካልተመለሱ ይራቃል። እምነት ነክ በሆነ ነገር መነካካት አይኖርም። አላህን መምረጥ የአላህ ቤተሰብ መሆን ነው የሚገባው። ኡላኢከ ሒዝቡላህ አላ ኢነ ሒዝበላሂ ሁሙል ሙፍሊሑን። ለአላህ ብለው ወላጆቻቸውን እንኳን የተው ሰዎች ሕይወታቸው አይበላሽም በጭራሽ ብሎ አላህ ቃል ገብቷል። ያንን ተናግሯል። ይህ እንግዲህ እኛም ኢስላም መንገድ ላይም ያሉ ሰዎችንም ይመለከታል። ኩፍሩም ላይ ያሉ ክርስትናም ላይ ሊሆን ይችላል። ሐቁን ተቀብለው ወላጆቻቸውንም ቢሆን መተውን ያለባቸው ይጠበቅብኝን ዱንያዊ ጉዳይ ግን አደርጋለሁ ተብሎ ተከባብሮ ይኖራል። እምነት ላይ ማገዝ፣ መተባበር፣ ወደዚያ መነካካት፣ መቀራረብ ሳይኖር ማለት ነው። እና ሰዎችን ሽርክ ላይ ኩፍርም ላይ ሊጥል የሚችለው አንድ ይሄ ዝም ብሎ በጭፍን ወግኖ መከተል ስለሆነ ነው። ከዚህም መራቅ መውጣት ያስፈልጋል። ከአስማው ሲፋትም ጋር በተያያዘ ከተውሂድ ላኢላሃ ኢለላህ አላህን በብቸኝነት ማምለክ ከሚለውም ነጥብ ጋር በተያያዘ ተውሂድ አልኡሉሂያ የሚባለው ላይ ሁሉም ሰው ራሱን መፈተሽ አለበት። አይ እኔ እነገሌ ነው የሚመችኝ ብሎ እነዚያን ደግፎ እነሱ ላይ ተለጥፎ አይኖርም። የሚከበሩባቸው ነገሮች ይኖራሉ። ብዙ ያበረከቷቸው ኸይር ነገሮች ይኖሯቸዋል። ግን ደግሞ ሰው ናቸው፣ ሊሳሳቱ ይችላሉ። እነሱም ከነሱ በፊት ከነበሩት መሻይኾቻቸው የተሳሳቱ ነገሮችን ሊቀበሉ ይችላሉ። እዛ ነገር ላይ ሊሆኑ ይችላሉ። ሐቅ ከተብራራ በኋላ ደግሞ ያንን ቆም ብሎ መፈተሽ ያስፈልጋል። ወገንተኛ መሆን አይገባም። በጭፍን እየታወቀ ደግሞ ልክ እንዳልሆነ ግልጽ ሆኖ አይኔ አልተውም አይባልም። እና እኽተቢር ነፍሰከ ራስህን ፈተሽ፣ ወዲነከ ያለህበትንም እምነት ምትፈትሽ ሁን። ፊ ሃذ الዘማን በተለይ በዚህ ዘመን አለዚ የደኢ ናሱ ፊህ ተጠውር ስልጣኔ ያለ ብለው ሰዎች የሚሞግቱበት የሚናገሩበት ዘመን ላይ ከመሆናችንም ጋር በደንብ ሽርክና ቢዳ ኩፍር ተስፋፍቶ የሚገኝበት ጊዜ ነው። አለዚ የደኢ ናሱ ፊህ ተጠውራ ወተመዱ ሰዎች ተሻሽለናል፣ ተለውጠናል፣ ከተማው አድጓል፣ ዘምኗል ተብሎለትም ግን ብዙ ኹራፋቶች ብዙ ሽርክ ነገሮች አሉና መፈተሽ አለብህ ራስህንም ያለህበትንም ቦታ ዲን እምነት። በይነማ የግረቁ ባዕዱሁም ከሰዎች መካከል ሙስሊሞችም ሆነው ማለት ነው ከፊሎቹ ሰምጠው ይገኛሉ። ፊ ኹራፋቲ ተራ የሆኑ በጣም ውዳቂ የሚባሉ ነገሮች ላይ ወድቀው ይገኛሉ። እነዚያን እያመኑ ማይሆኑ ማይታሰቡ ነገሮችን እምነት ብለው የያዙ ሰዎችን እናገኛለን። በዚህም ዘመን ቱናቂዱ ተውሂደ አላህን በብቸኝነት ማምለክ የሚባለውን ነገር የሚጻረሩ የሆኑ ተራ ነገሮችን ይዘው የሚኖሩ ሰዎች አሉ። እዚህ ከእንዲህ አይነቶቹ ሰዎች ልትሆን ትችላለህና ራስህን መፈተሽ አለብህ። ፈልዓቅሉ ሰሊሙ ትክክለኛ አቅል አለው አእምሮ አለው የሚባለው አንድ ሰው ሁወ አለዚ የኽضዑ ሊልወሕይ ለወሕይ ለቁርአን ከአላህ ዘንድ ለመጣው መልእክት የሚተናነስ ዝቅ የሚል ያንን ተቀብሎ የሚኖር ሰው ነው። ላ ሊራእይ የሰዎችን እይታ፣ አመለካከት፣ ፍልስፍና የሚከተል አይደለም። ወሊልዓዳት እንደዚሁ ባህል፣ ልምድ ለሆኑ ነገሮች የሚጎተት አካል አይደለም። ጤነኛ አእምሮ ያለው እንዲህ አይነቱ ሰው አይደለም። ባህልን መከተል፣ አዳን መከተል ብለን ስንል አልሙኻሊፈቲ ሊሸርዕ ሸሪያን ኢስላምን የሚጻረሩ የሆኑ ልማዶች፣ ባህሎች አሉ። እነዛን የሚከተል እነዛን የሚቀበል ሰው ሳይሆን ከአላህ ዘንድ የመጣው መልእክት
ተቀብሎ የሚተገብር በዚያ መሰረት የሚኖር አይነት ሰው ነው ትክክለኛ ጤነኛ አእምሮ አለው የሚባለው። ስለዚህ ራስህን ዝቅ አድርገህ ስለ ዲንህ በማስረጃ በእውቀት ለማወቅ መጣር አለብህ። ኩን ዳኢየን ሊተውሂድ እና ደግሞ ከዚህ ጋር በተያያዘ መጨረሻ ላይ ለማንሳት የምንፈልገው እያለ ነው አላህን በብቸኝነት ወደ ማምለክ ተጣሪ ሁን፣ የምትጠራ ሁን። ልክ እንደዚሁ ወሱና ወደ ሱናም ሰዎችን የምትጠራ ሁን፣ ቢድዓ ላይ የወደቁ ስላሉ ማለት ነው። ፊ አህሊከ የምትጠራቸው ሰዎች የአንተ ቤተሰቦች ሊሆኑ ይችላሉ። ከዚያም ውጭ ያሉ ሌሎችም ሰዎች ትክክለኛው ያልሆነ መንገድ ላይ ካሉ ወደ ኢስላም ለትክክለኛው መንገድ የምትጣራ ሁን፣ አስተምራቸው፣ አሳውቃቸው። ችላ አትበል ማለት ነው። ብዙዎቻችን ይሄ ችግር አለብን፣ ገፍላ አለብን። ስህተት ላይ ያሉ ሰዎችን ብዙ እናውቃለን፣ ግን ወይ ሼም ነው ወይ ቆይ እያለን ነው ችላ እንላለን ወይም እንሳነፋለን። እና ያ መሆን የለበትም። ስታስተምራቸው፣ ስትነግራቸው ወይም ስትመክራቸው ደግሞ ቢሪፍቅን ወሊን ለስለስ ባለና ለዘብ ባለ መልኩ ከጥሩ ንግግር ጋር የምትመክራቸው የምታስተምራቸው ሁን። ወላ ተንጀረ የምትጎተት አትሁን። ኸልፈ ኩል ጀዲድ አዲስ ነገር በመጣ ቁጥር ያን ነገር ተከትለህ የምትጓዝ የምትጎተት አትሁን። ካልሆነ ዩብዒዱከ ዐን ነቃኢል ኢስላሚ ጽድት ጥርት ካለው ኢስላም ያርቀሃልና። ፈኢነ ኸይረል ሀዲይ ሀዲዩ ሙሐመድን ሰለላሁ ዐለይሂ ወሰለም ከመንገድ ሁሉ ምርጥ መንገድ ማለት እኮ ትክክለኛው መንገድ ማለት የነቢዩ ሙሐመድ ዐለይሂ ሰላቱ ወሰላም መንገድ ነው። እሳቸው ያስተማሩት ነው። እሳቸው በነቢይነት ጊዜያቸው ያስተማሯቸውን ነገሮች ተቀብሎ ያንን ይዞ መኖር ነው። ወደ ጀነት የሚያደርሰው መንገድ ያ ነው። ከዚያ ውጭ ያለው ከእሳቸው መንገድ ከእሳቸው አስተምህሮት ጋር የሚጋጭ የሆነው ነገር ወደ እሳት ነው የሚወስደህ። የእሳቸው መልእክቶች ከአላህ ተቀብለው ያደረሱን ነገሮች በሙሉ ደግሞ የሚያረጁ ኤክስፓየር ዴት የሚያረጉ ነገሮች አይደሉም። ይህ ዓለም እስከሚጠፋ ጊዜ ድረስ እስከ ቂያማ ቀን ድረስ ሰዎችን እየጠቀመ ሕይወታቸውን እያሳመረ የሚያኖር መንገድ ነው፣ አስተምህሮት ነው። የእሳቸው ቁርአንን ዋህይን ከአላህ ተቀብለው ባስተላለፉበት መንገድ የሚያስተምርህ ሰው ካገኘህ ምንም የሚከብድህ የሚጎመዝዝህ ነገር ሳይኖር ትቀበለዋለህ። ችግሩ ምናልባት ካለ የሚኖረው መሀል ላይ የእሳቸውን መልእክት ከሚያደርሱ ከሚያስተላልፉ ሰዎች ነው እንጂ ወኸይሩል ሀዲይ ሀዲዩ ሙሐመድን ሰለላሁ ዐለይሂ ወሰለም እና በጥቅሉ አላህን በብቸኝነት ማምለክ ያው ከሚጠበቁብን ነገሮች መካከል ትልቁና ዋናው ነው። እዚህ ላይ መጠንከር ያስፈልጋል። ከአላህ ውጭ ላሉ ነገሮች ባሪያ ከመሆን እነዛን እያመለኩ ከመገኘት መራቅ ያስፈልጋል። አምልኮ የሚባሉ ነገሮችን በሙሉ ለአላህ ብቻ፣ ምክንያቱም ፈጣሪያችን እሱ ነውና። ሁላችንም ደግሞ ከእሱ ውጭ ያለን ነገሮች በሙሉ ፍጡሮች ነን። እሱን ለማምለክ የተፈጠረ ነው። ምናልባት እኛ የሰው ልጆች ጂኒዎችና መላኢካዎች፣ ሌላው ሌላ ነው። እኛን ለመኻደም የተኸለቀ የተፈጠረ ነው። ስለዚህ እንዴት ብለን ነው እንደኛው ያለን አካል አምላክ አድርገን የምንይዘው? ወላ የተኺዘ ባዕዱና ባዕዳን አርባበን ሚን ዱኒላህ፣ እርስ በርሳችን ልንመላለክ አይገባንም። ሁላችንም እኩል ስለሆንም ማለት ነው። የሚያለያዩን ነገሮች ይኖራሉ። የእውቀት የአቅም በደረጃ በተወሰነ እንለያያለን። ግን ያ የደረጃ መለያየት አንዱ ለአንዱ ባሪያ እንዲሆን የሚያደርግ ነገር አይደለም። አንዱ አንዱን ሊያመልከው አይገባም። ሱጁድ በሙሉ ለአላህ ብቻ ከተለመነ አላህ ብቻ። ሱጁድ ማድረግ በፊት በነበሩ ህዝቦች ያለፉ ነቢያት ህዝቦች የተፈቀደ ነበረ። ከአላህ ውጭ ላለም አካል ሱጁድ ያደርጉ ነበር። ግን ያ ሱጁድ አምልኮዊ ሱጁድ ሳይሆን የሰላምታ፣ ልክ ተጨባብጠን ሰላምታ እንደምንሰጣጣው የሆነን ሰው ሲያገኙት ለዛ አካል ሱጁድ በማድረግ ዝቅ በማለት ሰላምታን ያቀርቡለታል። በዛ ጊዜ እንደ ሰላምታ ብቻ ነው፣ ሌላ ነገር የለውም። የማክበር ለዛ አካል ቦታ እንዳለው ማሳያ ብቻ ነው። ግን ከጊዜ በኋላ እቺን ነገር ሰዎች ወደ ሌላ ነገር ሲወስዷት አላህ አይቶ አይ በቃ እቺ ነገር ከዚህ በኋላ እርስ በርስ መደራረግ የለባችሁም ለእኔ ብቻ ብሎ በራሱ ገድቦታል።
አሁን ሐዲስ ላይ ነቢዩም የተናገሩት አለይሂ ሰላቱ ወሰላም እንደው ሱጁድ ከአላህ ውጭ ላለ አካል ቢፈቀድ ኖሮ ሚስት ለባሏ ሱጁድ እንድታደርግ አደርግ ነበር፣ አዝ ነበር፣ ያ ይሆን ነበር ብለዋል አይደል? ምን ለማለት ነው? ሚስት ላይ ብዙ ሐቆች አሉ። የባል ማለት ለሷ ብዙ የሚያደርጋቸው ብዙ የሚከፍላቸው መስዋዕቶች አሉና ካደረጋቸው መልካም ነገሮች የተነሳ ሚስት ልታከብረው ይገባል። አክብረው ደግሞ ቅድም እንዳልነው ሱጁድ ማውረድ የማክበር መገለጫ ስለነበረ እንደ ሰላምታ ነበርና እንድትወርድለት አደርግ ነበር። ግን እሱም ቢሆን መቅረት አለበት ብለው በጥቅሉ ሙሉ በሙሉ ሱጁድ ተከልክለዋል እና ሱጁድም ካረጉ ዱዓም እጅን አንስተው ካለመኑ አላህን ብቻ፣ ከፈሩም አላህን ብቻ፣ ከወደዱም ከማንም በላይ አስበልጦ አላህን ብቻ መውደድ፣ ተስፋም ካደረጉ ከማንም በላይ በአላህ ላይ ተስፋ ማድረግ፣ አላህን ይዘው መኖር ያስፈልጋል። ሌሎችንም የአምልኮ የኢባዳ አይነቶችን ለአላህ ብቻ ማድረግ ትልቁ የተውሂድ የላ ኢላሃ ኢለላህ መገለጫ ያለው። ከዚያ በተጨማሪ እንዲያውም ከዚያ ጋር በተያያዘም ባሪያ ልንሆንላቸው በቃ እንደ አምላክ ልንይዛቸው ማይገቡ ነገሮች አሉ። ከዚያ መካከል አንዱ ገንዘብ ነው። ቁሳቁስ የሆኑ ነገሮች ናቸው። ዝና፣ ታይታ፣ ስልጣን፣ ለእነዚህ ነገሮች እየተንገበገብን የተፈጠርንበትን ዓላማ ችላ ብለን አኼራችንን ረስተን ልንኖር አይገባም። የዚህ ክፍል ጥቅል መልእክቱ ይሄ ነው። አላህ ያግዘን። እንግዲህ እሱን ብቻ አምልከን በተውሂድ ኖረን የምንሞት ሰዎች ያድርገን። ወቢላሂ ተውፊቅ። አሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።